ሰላም እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። እንግዲህ ዛሬ አንድ ትልቅ መረጃ ልነግራችሁ ነው የተገኘሁት። ይሄ ምንድነው? የመኖሪያ ቤቶችን ስትገዙ እነዚህ ነገሮች ሳታውቁ በፍጹም ቤት እንዳትገዙ። እነዚህ ነጥቦች ምንድናቸው ካላችሁ ደግሞ እሱን ከመጀመሪያ በፊት ቻናሌን ሰብስክራይብ በማድረግ ጀምሮ ላለሁኝ። እነዚህ ነጥቦች የመጀመሪያው ምንድነው? የምትገዙበት ድርጅት አቅም አለው ወይስ የለውም የሚለውን ነገር መጀመሪያ ላይ አስተውላችሁ ማየት አለባችሁ ማለት ነው። ይሄ ማለት ምን ማለት ነው? ብዙ ሰው ሪል ስቴት ላይ ኢንቨስት ያደርጋል። ነገር ግን ኢንቨስት የሚያደርግበትን ድርጅት በስትክክል ያውቀዋል የሚለው ነገር በጣም ትልቅ ኩዌስችን ማርክ ውስጥ የሚገባ ነገር ነው። ድርጅቱ አቅም አለው ወይ? ከዚህ በፊት ያስረከባቸው ሳይቶች ምንድን ናቸው? ያስረከባቸውን ሳይቶች በሰዓቱ አስረክቧል የሚለው በጣም ትልቁና ኢምፖርታንት የሆነ ኖት ነው ማለት ነው። ስለዚህ መጀመሪያ ላይ ባክግራውንድ ኦፍ ዘ ካምፓኒ በደንብ አጢናችሁ ልታዩት የሚገባ ነገር ነው ማለት ነው። ወደ ሁለተኛው ነጥብ ደግሞ ስንመጣ ምንድነው ድርጅቱ አሁን ላይ ላውንች ያደረገበት ሳይት አሁን ለምሳሌ ወደ ፒያሳ እና ወደ ሳር ቤት ላይ 2 ሳይቶች ተለቀቁ ቢባል እንደ ኢንቨስትመንትም ሆነ እንደ መኖሪያም ሆነ የትኛው ቦታ ያዋጣኛል የሚለውን ነገር መጀመሪያ በደንብ ኖቲስ ማድረግ አለባችሁ ማለት ነው። ምክንያቱም ቤት ስትገዙ አንደኛው ትልቁ ነጥብ ምንድነው መልሳችሁ ሪሴል ብታደርጉት ብታከራዩት ያ ቤት ወይ ቫልዩ ያወጣል ወይ ዛሬ ከነበረበት የሚለውን ነገር በደንብ ማየት አለባችሁ ማለት ነው። አሁን ለምሳሌ ሴንተር ኤሪያዎች ላይ ልክ ቤት ስትገዙ ሪሴል ቫልዩ ሬንታል ቫልዩ በጣም ቬሪ ሃይ ነው ማለት ነው። ስለዚህ ይህንን ነገር ማወቅ አለባችሁ። ሶስተኛ ደግሞ በከፊል የተጠናቀቀ ነው ወይስ ደግሞ ፉል ፊኒሽድ የሆነ አድርገው ነው የሚያስረክቡኝ የሚለውን ነገር በደንብ ማወቅ አለባችሁ ማለት ነው። ይሄ ማለት ምን ማለት ነው? ከሪል ስቴት ቤት ስትገዙ ሁሉም የውስጥ ፊኒሽንጉን አጠናቀው ነው የሚሸጡላችሁ ማለት አይደለም። ይሄ ማለት ምንድነው? አንዳንድ ሪል ስቴቶች የውጭ በር፣ የውጭ መስኮቶች፣ የአልሙኒየም ስራዎች በኮመን ኤሪያ በኩል ያሉትን ነገሮች ብቻ ይጨርሱና ከዛ በኋላ ቤቱን ያስረክባቸዋል። ይሄ ማለት የውስጥ ለውስጥ ስራው ከፓርቲሽን ውጪ የሴራሚክ ስራ፣ የኪችን ካቢኔት፣ የሽንት ቤት፣ የባዝሩም፣ የቁም ሳጥን ስራዎችን ሁሉ ከእናንተ ነው እንድትሰሩ ኤክስፔክት የሚደረገው ማለት ነው። ስለዚህ በሴሚ ፊኒሽድ ነው በፉል ፊኒሽድ ነው ወይ የሚያስረክቡኝ የሚለውን ነገር በደንብ ውሉ ላይ ስለተነገራችሁ ብቻ ሳይሆን የምትፈራረሙት ውል ላይ በደንብ አይታችሁ መግዛት ይኖርባችኋል ማለት ነው። ሌላኛውና የመጨረሻው ደግሞ በስንት ዓመት ጊዜ ውስጥ ያስረክቡኛል የሚለውን ነገር በደንብ ካልኩሌት አድርጋችሁ አይታችሁ ከእናንተ ከምትፈልጉት በስንት ጊዜ ነው መረከብ ፈልጋለሁ በስንት ጊዜ ያስረክባል የሚለውን ነገር ደግሞ በደንብ ካልኩሌትድ የሆነ ሪስክ ወስዳችሁ ቤት ላይ ኢንቨስት ማድረግ አለባችሁ ማለት ነው። ስለዚህ እንዲህ አይነት ምክሮችን የምትፈልጉ ከሆነ ከስር በማስቀምጠው ስልክ በመደወል እኔ ዮርዳኖስ እባላለሁ የቴምር ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። ምክሮችን ማግኘት ትችላላችሁ ማለት ነው። መልካም ቀን።